ጤና ይስጥልኝ ይህ አዲስ ቢዝነስ ሪቪው ነው በአዲስ መረጃ ተመልሰን መተናል አዲስ የተሰማው መረጃ በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ማለትም በተለምዶ ባጃጅ እያለን የምንጠራቸው ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን የሚገልጽ መረጃ ይፋ ወጥቷል ይሄንን መረጃ በዝርዝር ወደናንተ እናቀርባለን ቪዲዮ ላይክ እንድታደርጉ ቻናላችንንም ሰብስክራይብ እንድታደርጉና እስከመጨረሻው እንድትከታተሉ እንጋብዛለን እንግዲህ በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን ይፋ ያደረገው የትራንስፖርትና ሎጂስቲክስ ሚኒስቴር ነው እንግዲህ በተለምዶ ባጃጅ የሚባሉት እነዚህ ባለ 3 እግር ተሽከርካሪዎችና ባለ 2 እግር ሞተር ብስክሌቶች ወደ ሀገር ውስጥ ማስገባት አይቻልም ሲሉ ነው የትራንስፖርትና ሎጂስቲክስ ሚኒስቴር ዴታው አቶ በሪሁ ሐሰን የተናገሩት እንግዲህ ሚኒስትር ዴታው ይህንን ያሉት ባሳለፍነው ሚያዝያ 2 ቀን 2017 ዓ.ም አሃድ ቢዝነስ ግሩፕ በሀገር ውስጥ የተመረቱ በኤሌክትሪክ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎችን ለገበያ ማቅረቡን በወዳጅነት ፓርክ ባዘጋጀው ስነ ስርዓት ባሳወቀበት መድረክ ላይ ነው ኢትዮጵያ እንግዲህ በየአመቱ ለነዳጅ እስከ 6 ቢሊዮን ብር እንደምታወጣም የተናገሩት አቶ በሪሁ በታዳሽ ኃይል ላይ ያለንን እምቃቅም ተጠቅመን ከውጭ የሚገባውን ደረጃውን ያልጠበቀ ነዳጅ ላይ ጥገኛ ከመሆንና አዙሪት ውስጥ ከመግባት ይልቅ በኤሌክትሪክ የሚሰሩ ተሽከርካሪዎችን እንደ አማራጭ መውሰድ አለበትም ሲሉ ተደምጠዋል ለዚህም ፖሊሲዎች የማስፈጸሚያ ስልቶችና የፖሊሲ ማዕቀፎች መዘርጋታቸውን የገለጹት እኚሁ ሚኒስትር በኤሌክትሪክ የሚሰሩ ተሽከርካሪዎችን በሀገር ውስጥ የማምረትና የመገጣጠም ስራ ተጠናክሮ ሊቀጥል ይገባል ሲሉ መናገራቸውን ከዘገባዎች ተመልክተናል በተለይ የተሽከርካሪዎችን ባትሪ ለማምረት እንደ ሊቲየም ሊድ አዮንና ሌሎች የተፈጥሮ ሀብቶች በሀገር ውስጥ ስላሉ ቴክኖሎጂዎችን በመጠቀም የሀገር ውስጥ ምርቶችን ማሳደግ ተገቢ ነው ሲሉም ተደምጠዋል እንግዲህ አሃድ ቢዝነስ ግሩፕ ለገበያ ያቀረባቸው ባለ 2 እና 3 እግር ተሽከርካሪዎች ለኢትዮጵያ መልክዓ ምድር ተስማሚና በጥናት ላይ ተመሰረቱ ናቸው ያሉት ሚኒስትር ዴታው አቶ በሪሁ ከዚህ በኋላ ማናቸውም በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንደማይገቡም አስታውቋል የነዳጅ ተሽከርካሪዎች በር ስለተዘጋ የኤሌክትሪክ ተሽከርካሪዎች ፍላጎት በእጅጉ ስለሚጨምር አምራቾች በሚፈለገው ልክ ማምረት አለባቸውም ሲሉ መናገራቸውን ሰምተናል በሌላ በኩል ኢትዮጵያ የአየር ብክለትን ለመከላከል ከምታከናውናቸው ስራዎች አንዱ የአረንጓዴ ልማትን ማረጋገጥ ነው ያሉት የኢንዱስትሪ ሚኒስትር ዴታው አቶ ታረቀኝ ቡሉልታ ናቸው ለዚህም እንግዲህ በካይ ጋዝን ወደ አየር የሚለቁ ተሽከርካሪዎችን ወደ ኤሌክትሪክ የመቀየር ስትራቴጂ ተጠናክሮ ቀጥሏል ሲሉ መናገራቸውንም ሰምተናል በኤሌክትሪክ የሚሰሩ ተሽከርካሪዎች የአየር ብክለትን ከመቀነስ ባሻገር በነዳጅ ከሚሰሩ ተሽከርካሪዎች ጋር ሲነጻጸሩ የጥገና ወጫቸው አነስተኛ መሆኑን የተናገሩት አቶ ታረቀኝ ለዚህም መንግስት ለአምራች ኢንዱስትሪዎች በተሻለ ከፍተኛ ድጋፍ ማድረጉንም ገልጸዋል ኢትዮጵያ የኤሌክትሪክ ተሽከርካሪዎችን በመጠቀም ረገድ ከአፍሪካ ሀገራት ግንባር ቀደም ሆናለች ሲሉም ነው ሚኒስትር ዴታው የተናገሩት በአጠቃላይ ወደ 100 ሺህ የሚጠጉ በኤሌክትሪክ የሚሰሩ ተሽከርካሪዎች መኖራቸውን ገልጸዋል በአሁኑ ወቅትም በአመት 63 ሺህ ገደማ ባለ 2 እና ባለ 3 እግር ተሽከርካሪዎችን ማምረት መቻሉን ገልጸው 1200 ቀላል ተሽከርካሪዎችንና ከ3500 የማይበልጡ ሚኒባሶችንና አውቶቡሶችን በአመት ለማምረት ዝግጅት ተደርጓል ሲሉም ተደምጠዋል ነገር ግን የሚመረቱ ኤሌክትሪክ ተሽከርካሪዎች ኢትዮጵያ ካላት ፍላጎት አኳያ ሲታይ በእጅጉ አነስተኛ መሆኑንም ገልጸዋል እንግዲህ በእለቱ በአሃድ ቢዝነስ ግሩፕ ተመርቀው ለገበያ የቀረቡት ባለ 2 እና ባለ 3 እግር የኤሌክትሪክ ተሽከርካሪዎች በአንድ ቻርጅ ከ80 እስከ 150 ኪሎ ሜትር መጓዝ የሚችሉ መሆናቸውን እንግዲህ የአሃድ ቢዝነስ ግሩፕ ምክትል ስራ አስኪያጅ ዙዲያና አህመድ ተናግረዋል እንግዲህ ተሽከርካሪዎቹ ወጪን ጉልበትን ጊዜንና አላስፈላጊ ብክነትን የሚቀንሱ መሆናቸውን ተናግረዋል ተመልካቾቻችን በቀጣይ ቪዲዮ በኤሌክትሪክ የሚሰሩ የባለ 2 እና ባለ 3 እግር ተሽከርካሪዎች አይነታቸው ዋጋቸው ምን ይመስላል የሚለውን ዝርዝር መረጃ ወደናንተ እናቀርባለን እስከዛው ቻናላችንን ሰብስክራይብ እንድታደርጉ ይሄንን ቪዲዮ ለሌሎች ሼር እንድታደርጉ እንጋብዛለን